በዛሬው ዕለት ማለትም በዕለተ አርብ ቀን ሰኔ 20 2017 ዓመተ ምህረት የፋኖ ኃይሎች በአራቱም ክፍለ ግዛቶች አጀብን ያስባለ እጅን በአፍ ያስጫነ ጀብድን ሲፈጽሙ እንደዋሉ የደረሱ መረጃዎችም አመላክተዋል። በጎጃም ቀጠና ሁለተኛና አምስተኛ ክፍለ ጦር ድልን ተቀናጅተው እንደዋሉ የደረሱ መረጃዎችም አመላክተዋል። ከፎገራ እስቴ ሰፊ ቀጠናን የሸፈነ ውጊያን በማድረግ ጀብድን የፈጸመው የአማራ ፋኖ ብሔራዊ ኃይል ሰሜን ቀጠና በላይ እዝ ሜጀር ጀነራል ውባንተ አባት አንደኛ ኮር ሲሆን አጀብ ያስባሉ በርካታ ጀብዶችን ጭምር እንደተጎናጸፉ የደረሱ መረጃዎችም አመላክቷል። በስፋት ታደምጡታላቸው። ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ የፋሲሎ ኤችዲ የዩቲዩብ ቻናል አድማጭ ተመልካቾቻችን፣ በመረጃ ሰዓቴ እነዚህንና ሌሎች መሰል መረጃዎችን ማስደምጣችኋለሁ። አብራችሁ ቆዩም። እስኪ አንድ ጊዜ ለጀብደኞቹ ሁለተኛና አምስተኛ ክፍለ ጦር ለነበልባሉ ገረመው እንዳወቀ ብርጌድ ያስፈልጋል። የዝናቡ አምሳያ የዳሞት ተርብ የድሽቀውን ንጉሥ የሁለተኛ ክፍለ ዳምጦ ምክትል ጦር አዛዥ ንብረት ደሴም አርበኛ አስባል በአምላክ የመብረቁ ግልገል የሁለተኛ ክፍለ ጦር ምክትል ሰብሳቢ አርበኛ ወርቅነህ ሁለተኛ ክፍለ ጦር ወታደራዊ አስተዳደር በጋራ በመሆን በፈጸሙት ልዩ አጀብ ያስባለ ጀብድ የኮንክሪት ምሽጉ ተሰብሯል። ሰዓታትን የፈጀ ውጊያም ተደርጓል። የአረንዘው ዳሞት ብርጌድ ጅጋ ሻለቃ መንገዱንም ጥርቅም አድርጎ ዘግቷል። ከፎገራ እስቴ ሰፊ ቀጠናን የሸፈነው ውጊያ ተካሂደም። ከአጼ ፋሲል ቴዎድሮስ ብርጌድ እስከ ጉና ውስጥ ዴንሳ ብርጌድ ከፎገራ እስከ እስቴ ከንጋት ጀምሮ ከፍተኛ ትንቅንቅ እየተደረገ ይገኛል። ጠላት ከአንዱ የአማራ ቀጠና ወደ ሌላኛው ኃይል አቀናርቶ ለመዋጋት ማቀዱ ስላልታወቀ አስፈላጊውን ማጥቃት በየቀጠናው ማድረግና አሳስቶ የሚተውን ኃይል የመደምሰስ እንቅስቃሴ በበላይ እዙ ተግባራዊ ተደርጓል ነው የተባለው። በዚህም ቀጠና ከፍተኛ ቁጥር ያለው ጠላት ሰብአዊና ቁሳዊ ኪሳራ የደረሰበት ሲሆን የእንቅስቃሴ ገደብ መጣል ወታደራዊ አማራጭ እንዲሰራ በአርበኛ ሀብቴ ወልዴ በአርበኛ ሰሞኑ ባለድል ትዕዛዝ ተሰጥቷል። በሰፊ የውጊያ መስመሮች ፍልሚያ እየተደረገ ሲሆን የውጊያው ትስስር በማድረግም አድማሱን በማስፋት ውጤታማነት ጠላት ላይ ማድረስም ተችሏል። የደቡብ ጎንደር ቀጠና ወሳኝ መግቢያ መስመር በመሆኑ ስትራቴጂካዊ ወታደራዊ ጠቀሜታ በውል የተረዱ አርበኛ ውባንት ልጆችም ብርቱ ተጋድሎን አድርገዋል። ከዚህ ጋር የተያያዘ መረጃን ከማስደመጥ በፊት ተስፋ መቁረጡ የብልጽግና እቅዶች በጎጃም ቀጠና ያለውን ጠንካራ የፋኖ እንቅስቃሴ በአጭር ቀናት ኦፕሬሽን የማዝዣ ቀናቶችን መቆጣጠር አመራሩን በድምሰስ እቅድ እስከ ሰኔ 30 ቀን ተይዞለታል። ከዚህም በተጨማሪ በጎጃም አካባቢ ያለውን የደመና ስርጭት ዝናብ እንዳይፈጠር የሚያኮላሽ ነው ደግሞ የሚባል ንጥረ ነገር በድሮን እንዲሰራጭ ተደርጓል። ለወታደራዊ እንቅስቃሴ እንዲያመችም ታስቦ ቢሆንም ገበሬው ምርት እንዳያመርት ጭምር የተዘጋጀ ነው። ከተለያዩ አካባቢዎችም ወደ ጎጃም እግረኛ ኮማንዶና መካናይዝድ እንቅስቃሴም በግፍ እየገባ ይገኛል። መተከል የሚገኙ 7ኛ መካናይዝድ ዝግጁም እንደሆን ታዟል። ደቡብ ወሎ የተሰማረው ሰሜን ምስራቅ እዝ 802ኛ ኮር ሁለቱ ክፍለ ጦሮችም እስከ ሞጣ እንዲመጡ ተዘጋጅቷል። ከደቡብ ጎንደር የተሰማረው ምስራቅ እዝም 303ኛ ኮር ከስምሪት ቦታው እንዲወጣም ተደርጓል። ከወለጋና ከዘላሌ በኩል የምዕራብ እዝ እና የ6ኛ እዝ ዝግጅትም አድርጓል። ወልቃይት ህወሓት በኃይል እንደሚይዝ ጭምር የተስማሙት ኦህዴድ ብልጽግና የአማራን ብልጽግና ያፈነገጠ እንዲወስኑም ጭምር ማዝዣም ተሰጥቷል። መረጃ ጎንደር የኮሎኔል ታደሰ ልጆች ዛሬም ጠላትን ድባቅ እየመቱት ይገኛሉ። የጀነራል ውባንተ አባት አንደኛ ኮር በሚንቀሳቀስባቸው መዳረሻው ላይ የፋሽስቱን ናዚ አብይ አህመድ አገዛዝ እድሜ ራዘሚ ወታደር አካል 74ኛ 23ኛ እና 77ኛ እንዲሁም ደግሞ የ303ኛ ኮር ልዩ ኮማንዶ በጀግኖች ድባቅ ተመቷል። ፎገራ ላይ የጠላት ጦርም ድባቅ እንደተመታ ኮረታ ካለም በር በመነሳት ጉርምባ ከተማን ለመያዝ አልሞ በሌሊት ቢንቀሳቀስም በጀግኖች ግን እንዳይሆን ነው ተቀጧል። እስቲ የጉና ክፍለ ጦር አንደኛ እስትንፋሱ የሆኑት ጥቋቁሮ አንበስቶቹ የባንዳ መቀመጫ ጠላትን ማሳፈሪያው ያገዛዙ ሰራዊት ልካ ገብተውታል። የውባንተ ልጆች ታሪክ ሰርተዋል ነው የተባለው። የሜጀር ጀነራል ውባንተ አባት ተወራሪ ክፍለ ጦር ክንድን መቋቋም ያቀተው ያገዛዙ ሰራዊትም 23ኛ እና አንድ ደግሞ በ23ኛ ሲኖትራክና ፓትሮል ተጭኖ በሰኔ ዕለት ሞቷል። እንደ መረጃ ምንጮቻችን ገለጻ ከሆነ ቀጠናው ላይ ፍትህ ለማክበር አንደኛ ኮር ከዘመቻውም ጊዜ በላይ የወትሮ ዝግጅቱንም እያደረገ እንደሚገኝ የመረጃ ምንጮቻችን ያካፈሉን መረጃ ማመላክቷል። በጎንደር አጃይብ ያስባሉ ጀብዶችም የተፈጸሙ ይገኛሉ ነው የተባለው።
ውድ የተከበራችሁ የፋሲሎ ኤችዲ የዩቲዩብ ቻናል አድማጭ ተመልካቾቻችን በመረጃ ሰዓቴ መደመጥ አለባቸው ብዬ አሰብኳቸው ሰበር መረጃዎች እነዚህ መስሉ ነበረ። ለሁላችሁም መልካም ምሽት ተመኘሁም።